ኑሮሽን የሚያጣፍጥ ነገር ከእርሻ የሚሞላ ነገር ከደሞዝ አይመጣም። ከእርሻ አይመጣም። ቀና ብለህ ወደ ላይ ተመልከት። ስሙ ይባረክ። እግዚአብሔር ለአብርሃም ያለው ይሄንን ከድንኳን ውጣ አስተያል ቀና ብለህ ተመልከት እስቲያል ይሄን ከዋክብት ትቆጥራለህ። እግዚአብሔር እኔ እንዲህ አበዛሃለሁ። ስሙ ይባረክ። ቀና ብለህ ስታይ ከኑሮ ወጣ ብለህ ስታይ እግዚአብሔር ስትመለክ ነገር ያምራል፣ ይጣፍጣል። በአንደኛ ሁለተኛ መጽሐፈ ነገሥት ላይ ምዕራፍ 6 ሞቶላት መዳፋላሜ አንድ ጊዜ እጅግ ራባቸው። ነቢያት ጉባኤ አንድ ጊዜ ራባቸው በጣም ተነ መሳላስነተ ጎሳላ ምትገውት ሲንሳ ወድዱ። ስለዚህ የሚበሉት ነገር ስላልነበረ ኢታሪዮ ከዳፍራ ቅጠል ሰብስበው ቀቀሉ። ደረጋም ባስተገፉ ቅጠል ሰብስበው ከቀቀሉ በኋላ ደረጋም ባስተገፉ ገደንሳን መብላት ሲጀምሩ ኢታናፍወተ እንዲህ ብሎ ጮሁ። ተገተራርቱ ሞት አለበታል፣ ረኖ ይመራል አሉ። ቀራራው ይሄንን ሲጮሁ ወደ ኤልሳ ቀረቡና ተራርታን ተወታን ኤልሳ ማርቶ ሞት አለበት ይሄ ቅጠል አሉ። ረኖ ተነደረጊቶ ኤልሳ እንዲህ አለ። ኤልሳ ተቆይ እስቲ ጥቂት ዱቄት አላችሁ አላቸው። ሺና ቡሌ ነው አምጡልኝ አላቸው። ኖ አብኤ ከዛ ምን እንዳደረገ ታውቃላችሁ? ማሰፋዋ ዲገደንሳን ወደዛ ቅጠል ጨመረው። ሃቴ ወና ጋፊዮ ዳረጊቶ አሁን አውጡና ብሉት አለ። ጣይቴ እጅግ ጣፋጭ ሆነ። ኦሮን ታጆማይ ስሙ ይባረክ። ፎርሜሲ ማሳም ነገሩ የሚጣፍጠው ቀዳበል ወደ እግዚአብሔር ስጦይ ታጆማይ ጎት ተመጋላ ይተረጫላት። ስላንተ ሌላ ወሬ የሚያወራው ጠላት ነው። አተራ ወለለች ኩራየ ድዶአንቺ ባርጋራ አትስማ። ማጭሽቶስ አልሰማም በሉስ። ድማጭሽ ማኩታየ አልሰማህም በሉስ። ድማጭሽ ሞይ ወጣቶች ያቁበታል። አሁን የዘመኑ ወጣቱ አልሰማም ባክ ያናተ በደል ያተራፈው ድማጭሽ ሞታዳ ያናተ አልሰማም። በጣም ከባድ ነው በዚህ ዘመን ወጣቶች አልሰማም ሲሉ ድማጭሽ ማል ወጋ ጋራው ያናተ በደል አንገት ሲደን ነው አልሰማም። ድማጭሽ ሞታቶ አሁን ግን ሰይጣንን ነው አልሰማም የምትሉት። እሺ ጣይ ሀቲና ማተው አኔ አኖ ማቴ ባርጋራ ምተኩላ ሳትም ድማጭሽ ነው የምትናየው ባርጋራ ማታ እግዚአብሔር ብዙ ተናግሮናል። መጋኑ ለወርጅ ወራም ካሽ ከምን መብላት እንደሌለብን ምን መብላት እንዳለብን ማየት አሲታንከርና ይኬታ ሲሳንከረ መጋኑ ኩሌውም ዛሬ ግን ታካይ እኔ ምነግራችሁ ነገር አለ። አኒ የሙድርን ስሙ ይባረክ። ሶበሴ ማሰም እግዚአብሔር እባርካለሁ ነው ያለው። መጋኑ ማሰም እግዚአብሔር ታላቅ አደርጋለሁ። መጋኑ ባራ ሰም ነው ታላቅ አንተ ብቻ ሳትሆን ዘርህም ታላቅ ይሆናል። ያተጃላ ጀባ ሰም ነው ስርቾክ ጀባ ሰም ነው ታናሽነትን አትይ። አታሺ ማኪላ ባዶነትን አትሙል። ሁልቸካ ኪላ እግዚአብሔር ሙሉ ነው። መጋኑ ስሙ ይባረክ። ሶበሴ ማሰም